ሌላኛው ማይክሮ ኦርጋኒዝምን በመናጠናበት ሰዓት ላይ የምናየው ደግሞ ፈንጋይ የምንላቸው ነው። ፈንጋይ ኦር ሲንጉላር ፈንገስ እንላቸዋለን። ያው ብዙ ጊዜ ፈንገስ በሚለው ስም ሲጠራ ብዙዎቻችን እናውቀዋለን። ፈንገስ አንድ ሲሆን ፈንጋይ ደግሞ አብዛኛውን ወይም ብዙ ለማለት። ስለዚህ ባዮሎጂካሊ ፈንጋይ ካልን እያወራን ያለነው ስለ ብዙ ቁጥር ነው። ፈንገስ ካልን ግን ስለ አንድ ቁጥር ነው የምናወራው ማለት ነው። ስለዚህ እነዚህ ፈንጋይ ኦር ፈንገሶች ምን አይነት ኦርጋኒዝሞች ናቸው ካልን እስቲ መጀመሪያ መገለጫቸውን እንይ። they are eukaryotes። ስለዚህ ከዚህ በፊት ካየናቸው ከባክቴሪያ እና ከአርኪያንስ አንፃር ስናይ እነዚህ ፈንጋይሶች ምንድናቸው? eukaryotes ናቸው። they are true cells የሚለውን ስም ያገኛሉ ማለት ነው። ሴሎቻቸው ትሩ ሴል ነው። ለምንድነው ትሩ ሴልስ ካልን አንዱና ትልቁ ምክንያት የሚሆነው ዜሮ ኦርጋኔልስ አር ባውንድድ ባይ ሜምብሬን፣ ውስጥ ያሉት ኦርጋኔሎች በሙሉ በሜምብሬን የተሸፈኑ ስለሆኑ ነው ማለት ነው። ስለዚህ አሁን ሲምፕል ስትራክቸርን በምናይበት ሰዓት ላይ እንዲህ አይነት ስትራክቸር አለው። ካራክተሪስቲክሶችን ስናወራ ምናያቸው ነው። the first one is they have membrane bounded organelle። አንዱ ትሩ ሴል እንዲባሉ የሆኑበት ምክንያት because they have membrane bounded organelles። ያ ማለት ቅድም የአርኪያንስን ስናወራ ምሳሌ ማይቶኮንድሪያ ያላቸው ግን ማይቶኮንድሪያ አልተሸፈነም ብለናል። እዚህ ስንመጣ ግን ማይቶኮንድሪያ በምናይበት ሰዓት ላይ ማይቶኮንድሪያ ራሱን በቻለ ሜምብሬን አለው ማለት። ያ ማለት አንድ የፈንገስን ሴል ወስደን በምናይበት ሰዓት ላይ ኒውክለስ እዚህ ጋር ቢኖረን ኒውክለስ ራሱን የቻለ ደብል ሜምብሬን አለው። በዚህ ምክንያት ምን እንለዋለን? ኒውክሊየር ሜምብሬን አለው። ስለዚህ አንድ ነው። ሌላው ማይቶኮንድሪያን በምናይበት ሰዓት ላይ ምሳሌ ማይቶኮንድሪያ ጁስ ከሆነ ማይቶኮንድሪያ በራሱ ማይቶኮንድሪያል ሜምብሬን አለው። ከዛ ኢንዶፕላዝሚክ ሬቲኩለም የምንለውን ነገር በምናይበት ሰዓት ላይ ራሱን የቻለ ኢንዶፕላዝሚክ ሬቲኩለም ሜምብሬን አለው። ስለዚህ እያንዳንዱ ኦርጋኔልን በምናይበት ሰዓት ላይ ምን አላቸው? ሜምብሬን አላቸው። that's why we call them as eukaryotes or true cells። ሴሎቻቸው በሙሉ በሜምብሬን ተሸፍኗል ማለት ነው። ሌላው ፈንገሶችን በምናይበት ሰዓት ላይ ወይም ፈንጋይ በምናይበት ሰዓት ላይ some are የተወሰኑት ዩኒ፣ ልክ አርኪያንስ ላይ እንዳየው ዩኒ ካለን ዋን ነው ብለናል። ሴሉላር ማለት ሴል ነው። while others are መልቲ ካለን ሜኒ ማለት ነው። ሴሉላር ካለን ደግሞ ሴል። ስለዚህ ፈንገስ የሚባሉትን ነገሮችን በምናይበት ሰዓት ላይ የተወሰኑት ባለ አንድ ሴል ናቸው፣ የተወሰኑት ደግሞ ባለ ብዙ ሴል ናቸው። which means የተወሰኑት በአይን አይታዩ፣ የተወሰኑት ደግሞ በደንብ በአይን ይታያሉ፣ ትልቅ ሴሎች ስለሆኑ ማለት ነው። ግልጽ ነው። most have filamentous structure። አብዛኞቹ መልቲ ሴል ናቸው ካልን ስለዚህ እነዚህ አብዛኞቹ መልቲ ሴሎች ደግሞ ምን አላቸው? ፊላሜንተስ ስትራክቸር ማለት ነው። ፊላሜንት ማለት ቀጥ ብሎ የቆመ ነገር ማለት ነው። እንደ ግንድ የሚመስል ነገር ማለት ነው። አሁን ከዚህ ጋር በምታዩበት ሰዓት ላይ ይሄንን ስዕል ስታዩት ይሄን ማለት ነው። ይሄ ስትራክቸር በሙሉ ምንድነው? ፊላሜንተስ ነው። አሁን ስሙ አይደለም ፊላሜንተስ ማለት እዚህ ጋር ስሙ ሳይሆን ፊላሜንተስ ማለት ቀጥ ያለ ነገር ለማለት ነው። ስሙን ግን ምን ልንለው እንችላለን? ስፖራንጂዮፎር ብለን ልንጠራው እንችላለን። ለዚህ ፊላሜንተስ የተባለው የሚቆም ነገር አለው እንደ ግንድ፣ ግን ግንድ አይደለም። ምክንያቱም እነዚህ ምን አይደሉም? ተክሎች አይደሉም። የተክል ግንድ ብለን እንዳንወስዳቸው ተክሎች አይደሉም፣ ራሳቸውን የቻሉ ግሩፖች ናቸው። ስለዚህ ይሄ ቀጥ ብለው ያሉት ስትራክቸሮች ምን እንላቸዋለን? we call them as filamentous structure። እንደ ፈንገሱ ባህሪ ስም ልንሰጠው እንችላለን ማለት ነው። ስለዚህ they have this filamentous structure። ይሄ filamentous structure-ውን ደግሞ ምን እንለዋለን? we call it as hyphae። እንዲቀጥ ብሎ የቆመው እንደ ግንድ ቀጥ ብሎ የቆመውን ነገር ምን እንለዋለን? we call it hyphae። አሁን ብዙ ጊዜ ፈንገሶችን በምናይበት ሰዓት ላይ አሁን እዚች ስትራክቸር ላይ እንኳን እዚህ ስዕል ላይ በምናይበት ሰዓት ላይ ስንት ፊላሜንተሶች አሉ? 1 2 3 እንደዚህ አንድ ላይ ተሰብስበው በሚመጡበት ሰዓት ላይ ምሳሌ እዚህ ጋር ሶስቱ በህብረት ሲሆኑ ሃይፌ የሚለው ስም ይቀርና ማን ይባላሉ? ማይሲሊየም። እዚህ ጋር እንዳያችሁት ማለት ነው። so network of hyphae is called mycelium። አንዷ ስትሆን ሃይፌ ናት፣ ብዙ ሲሆኑ we call them as mycelium። ግልጽ ነው አይደል? ስለዚህ a network of mycelium a single one is said to be called hyphae ማለት ነው። ስለዚህ አሁን ጥያቄ ላይ ስትጠየቁ ልትጠየቁት የምትችሉት ምናልባት ኔትወርክ ኦፍ ሊሆን ይችላል ኦር ሲንግል ፊላሜንተስ ስትራክቸር ተብሎ ሲንግል ፊላሜንተስ ስትራክቸር ከተባለ ሃይፌ ነው፣ ኔትወርክ ኦፍ ከተባለ ደግሞ ማይሲሊየም ማለት ነው። ኦር ሪትን ላይ ደግሞ ከሆነ ዋዝ ዘ ዲፈረንስ ቢትዊን ሃይፌ ኤንድ ማይሲሊየም ልትባሉ ትችላላችሁ ማለት ነው።
ስለዚህ ያንን ዲፈረንስ በምታዩበት ሰዓት ላይ ሃይፌ is a single one while mycelium is a multi one or a group of or a network of እያልን መናገር እንችላለን ማለት ነው። they have rigid cell wall composed of chitin and glucan አሁን በምናይበት ሰዓት ላይ ሴል ወል አላቸው ልክ እንደ ፕላንት ሴል ማለት እንደ ፕላንት ሴል ወል አላቸው። ግን ይሄ ሴል ወልን በምናይበት ሰዓት ላይ ተደራቢው ሴል ወል የተሰራበት እንደ ባክቴሪያቸው ፔፕቲዶግላይካን አይደለም፣ እንደ ፕላንቶቹ ሴሉሎስ አይደለም። የተሰራበት የራሱ የሆነ ሌላ ካርቦሃይድሬት ነው። ያ ካርቦሃይድሬት ምን ይባላል? አንዱ ቺትን ነው፣ ሌላው ግሉካን ይባላል። ሁለቱም ካርቦሃይድሬቶች ናቸው። ነገር ግን ስትራክቸራሊ ቼንጅ ስላላቸው ኦር ሞለኪውላር ስትራክቸራቸው ስለሚለያይ ስማቸውም ይለያያል ማለት ነው። ሁሉም ካርቦሃይድሬት አንድ አይደለም። ምናልባት በደንብ የምታስታውሱ ከሆነ C6H12O6 ብዙ ጊዜ ምን ብለን እንጠራዋለን? ግሉኮስ ብለን ልንጠራው እንችላለን። ግን በሃይድሮጅን እና በኦክሲጅን አቀማመጥ ምክንያት C6H12 ለግሉኮስ ብቻ ሳይሆን ፍሩክቶስም በዚህ ስም ይጠራል። ታስታውሳላችሁ? ፍሩክቶስም ይሄ ነው ፎርሙላው፣ ሌላ ምንም እንትን የለውም። ጋላክቶስም ይሄ ነው ስሙ C6H12 ሆነ። አሁን እዚህ ጋር በመጣበት ሰዓት ላይ ቺትንም ካርቦሃይድሬት ነው ግሉካጎንም ካርቦሃይድሬት ነው ግን ስንል the number of carbon, the number of hydrogen, the number of oxygen is different ማለት ነው። ልክ እንደዛው ሴሉሎስም ስንል ዲፍረንት ነው ማለት ነው። ልክ እንደዛው ፔፕቲዶግላይካንም ስንል እንደዛው ማለት ነው። ስለዚህ አሁን የፈንገሶችን በምናይበት ሰዓት ላይ ምን አለ እያለን ነው? ሴልወል አላቸው። ሴልወላቸው ግን የተሰራው ከምንድን ነው? ከቺቲንና ከግሉካን ከተባሉ ካርቦሃይድሬቶች ነው። ካርቦሃይድሬት ነው ግን ቺቲንና ግሉካን ተብሎ ይጠራሉ ማለት ነው። they reproduce both sexually and asexually። አሁን እዚህ ፈንገስ የሚባሉትን በምናይበት ሰዓት ላይ ርቢያቸው ወይም የሚራቡት ሴክሹዋሊም አለ አሴክሹዋሊም አለ ማለት። አሴክሹዋሊ የሚራቡ አሉ፣ ሴክሹዋሊም የሚራቡ አሉ ማለት